ራሱን ነፍሱን መቆጣጠር ሲችል የዛን ጊዜ ስኬታማ ሰው ነው ማለት እንችላለን። ብስሚላህ አርረሕማን አርረሒም። አንዳንድ ሰው ሀብታም ሲሆን ሁሉ ነገር የተሳካለት ይመስለዋል። አንዳንድ ሰው ብዙ ተከታይ ሲኖረው 1 ሚሊዮን ሲገባለት ይደሰታል። ሁሉ ነገር የተሳካለትም ይመስለዋል። አንዳንድ ሰው የሆነ ድርጅት ስራ አስኪያጅ ነህ ሲባል ሁሉ ነገር የተሳካለት ይመስለዋል። መታወቅ ያለበት ወንድሞቼም እህቶቼም ማወቅ ያለባችሁ ነገር ሀብታም መሆን በራሱ ስኬት ተብሎ አይቆጠርም። ታዋቂነት መሆን በራሱ ስኬት ነው ተብሎ የሚቆጠር ነገር አይደለም። የሆነ ድርጅት ላይ ኃላፊ መሆነ፣ ዶክተር መሆነ፣ የዩኒቨርሲቲ መምህር መሆነ ወይም ሰው የሚያጨበጭብበትና እዚህ ደረጃ ደርሷል የሚባልበት የትኛውም ደረጃ ዱንያ ላይ ስኬት ነው ተብሎ የሚቆጠር ነገር አይደለም። ሐቂቃ ትክክለኛ ስኬት የሚባለው የሰው ልጅ ተሳክቶልኛል ማለት የሚችለው የሰው ልጅ ሌላውም ሰው ተሳክቶለታል ሊለው የሚችለው አላሁ ሱብሓነሁ ወተዓላም የሚወድለት ጥሩ ስኬት የሚባለው አንድ ሰው ራሱን ነፍሱን መቆጣጠር ሲችል የዛን ጊዜ ስኬታማ ሰው ነው ማለት እንችላለን። የተሳካለት ሰው ነው ማለት እንችላለን። ነፍሱ ወደ ሐራም ስትወስደው በትክክል ይሄማ ትክክል አይደለም ብሎ ራሱን መቆጣጠር የሚችል ሰው ሲሆን፣ ነፍሱ ትንሹ ትልቁ ላይ መደሰትን ስትፈልግ ይሄ እኮ አያስፈልግሽም የሚላት፣ ነፍሱ ወደሆነ ነገር በምታዝበት ወቅት ላይ ይሄ እኮ አይገባሽም አላህ አይወደውም ማለት የሚችል አይነት ሰው ስትሆን የዛን ጊዜ ሀኒአን ለክ እንኳን ደስ ያለህ እኔ ስኬታማ ነኝ ማለት ትችላለህ።